ሰላም ጤና ይስጥልን ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ኮንፊገር ማድረግ የምናደርገው አዲሷን የኢትዮ ቴሌኮም ሞደም እንዴት ነው ኮንፊገር የምናደርገው አይፒን ተጠቅመን የሚለውን አብረን እናያለን። እሺ በመጀመሪያ በኮምፒውተራችን ወይም ደግሞ በእጃችን ላይ ባለው ስልክ ተጠቅመን በየትኛውም ብሮዘር ተጠቅመን እንዴት ነው ኮንፊገር የምናደርገው የሚለውን አብረን እናያለን። እሺ ብሮዘራችንን ከከፈትን በኋላ ሰርች ባሩ ላይ 192.168.1.1 ብለን ሰርች እናደርገዋለን። ሰርች ስናደርገው እንደዚህ አይነት ኢንተርፌስ ያመጣልናል። ታያችኋል ብዬ ተስፋ አደርጋለሁ። እዚች ጋር አድሚን የሚል አለ። እዚች ጋር ፓስወርድ የምትለዋን እናገኛታለን ማለት ነው። ስለዚህ ዩዘር ኔም የሚለው እዚህ ላይ ዩዘር ኔሙ አድሚን ብለን እንጽፋለን። በስሞል ሌተር ነው መሆን ያለበት። ፓስወርድ የሚለው ደግሞ ከእቃው ጀርባ ዋይፋይ ፓስወርድ የሚል አለ። ባይ ዲፎልት ሪሴት ስናደርገው ወይም ደግሞ አዲስ ራውተር ስናገኝ የምንገባበት ዋይፋይ ፓስወርድ የሚል ከጀርባ አለ። እሱን ነው የምንጠቀመው ማለት ነው። ኤኒዌይስ እኔ እዚህ ላይ ሴቭ ስላደረኩት እዚች ጋር መተን ሎጊን እንላለን ማለት ነው። ሎጊን ብለን ስንገባ እንደዚህ አይነት ሙሉ ኢንተርፌስ እናገኛለን። እዚች ጋር አሁን ለምሳሌ የሞደሙ ሞዴል አለ፣ ማክ አድሬሱ አለ፣ ሃርድዌር ቨርዥኑ አለ፣ ፍሬምዌር ቨርዥኑ አለ፣ ጂፖን ሲሪያል ነምበሩ አለ እና ሙሉ ኢንፎርሜሽን ነው እዚች ጋር የምናገኘው ስለ ሞደሙ ማለት ነው። እሺ አሁን ወደ አይፒ ኮንፊግሬሽን ስለሆነ እኛ የምናየው እዚች ጋር ዋን የምትላለች አምስተኛ ላይ ያለችዋን እቺን ሆም ስታተስ ላን ደብሊው ላን ዋን የምትለዋን እቺን አንድ ይነካታለን። በተቻለኛ አቅም ለመፍጠን እንሞክራለን። እሺ እዚች ጋር ልክ ዋኑን አንድ ክሊክ ስናደርገው ይህን የመሰለ ኢንተርፌስ ወይም ፔጅ ያመጣልናል። በነገራችን በስልክም በኮምፒውተርም ምንም ልዩነት የለውም። እዚች ጋር እንደዚህ አይነት ኢንተርፌስ ስናገኝ ምንድነው የምናደርገው? ያው እዚች ጋር ትታያቸዋለች ብዬ አስባለሁ። ኒው ሊንክ የምትላለች እሷ ምንም አነካትም። ከዛ እዚች ጋር ኢናብል ቪላን የሚል አለ። እሱን ቀጥታ እችኛዋን ኢናብል እናደርጋታለን ማለት ነው። ኢናብል ካረግን በኋላ ከቴክኒሻኖቹ የሚሰጡን ቪላን አይዲ አለ ወይም የምንፈርማቸው ወረቀቶች ላይ ሊሆኑ ይችላሉ። እሱን እዚች ጋር ቪላኗን እኔ ዝም ብዬ 2054 ልጠቀመው። ቪላን አይዲው ማለት ነው። ቪላን አይዲው አሁንም ድጋሚ ለማለት ያክል ከቴክኒሻኖቹ ነው የምናገኘው። ከዛ እዚች ጋር ቻናል ሞድ የምትላለች ዝቅ ስትሉ ቻናል ሞዱ ባይ ዲፎልት ሁሌም በብሪጅ ነው የምናገኘው። ብሪጅ ሆኖ ስለሚመጣ ብሪጁን ወደ አይፒኦኢ የምትለዋ እንቀይራታለን ማለት ነው። ያ ማለት በአይፒ ኮንፊገር ማድረግ ስንፈልግ ማለት ነው። ከዛ በኋላ እነዚህን ምንም የምነካው ነገር አይኖርም። እንቀጥል። እዚህ ጋር አይፒ ፕሮቶኮል የሚል እናገኛለን። ዝቅ ብለን አይፒ ፕሮቶኮል አይፒ ቨርዥን 4 የምለውን እሱንም ምንም የምነካው ነገር የለም። አሁን እዚች ጋር ታይፕ ዋን አይፒ ሴቲንግ ላይ ታይፕ የምትላለች እቺን ታይፕ እዚች ጋር ዲሰብል ዲኤችሲፒ
ዲኤችሲፒ ባይ ዲፎልት ሁሌም እንደዛ ነው። አይፒን ስንመርጥለት እዚህ ጋር አሁን አይፒ መረጥን አይደለ? ዘቅ ስንል እዚህ ጋር ሁሌም የምናገኘው ዲኤችሲፒ ላይ ሆኖ ነው የምናገኘው። ስለዚህ ፊክስድ አይፒ የምትለዋን እችን ኢነብል እናረጋታለን። ልክ እዚች ጋር ኢነብል ስናደርግ እዚች ጋር አይፒ ነምበሩን ማስገባት አለብን ማለት ነው። ስለዚህ ከቴክኒሻኖቹ ወይም ደግሞ ከኢትዮ ቴሌኮም ያገኘነውን አይፒ 10 ዶት እኔ አሁን ለጊዜው አንዱን አይፒ ተጠቅሜ ኮንፊገር ላድርገው፣ የራሴን አይፒ ተጠቅሜ ማለት ነው። ስለዚህ እዚች ጋር 1084 ዶት 60 ዶት 11 ብዬ እዚች ጋር አይፒን እሞላለሁ ማለት ነው። ከዛ ዝቅ ብለን ሪሞት አይፒ አድሬስ የሚል አለ። ሪሞት አይፒ አድሬሱን 10 ዶት 84 ዶት 0 ዶት 1 እንላለን ማለት ነው። እንደየ አይፒዎቹ ነው። አይፒዎቹ እንደየ አካባቢው ይለያያሉ። በነገራችን ላይ የደቡብ አዲስ አበባ፣ የምስራቅ፣ የምዕራብ አዲስ አበባ አይፒዎች ብዙ ጊዜ ስለሚለያዩ ማለት ነው። ስለዚህ እዚች ጋር ሳብኔቱ 255 ዶት 255 ዶት 255 ዶት ይቅርታ ዶት 0 ዶት 0 ካልን በኋላ ፕራይመሪ ዲኤንኤስ እና ሰከንደሪ ዲኤንኤስ የሚባሉ አሉ። ይቅርታ ወደ ኋላ ተመለሰ መሰለኝ። እሺ ፕራይመሪ ሰከንደሪ እና ሰከንደሪ ዲኤንኤስ የሚባሉ አሉና ፕራይመሪ የኢትዮ ቴሌኮም የሚጠቀመውን ዲኤንኤስ ሰርቪስ እዚች ጋር እናስገባና ሰከንደሪ ዲኤንኤሱ ላይ ሞር ፋስት የሆነ ዲኤንኤስ መሆን ስላለበት የጎግልን እንጠቀማለን ማለት ነው። 8 ዶት 8 ዶት 8 ዶት 8 እንላለን። ከዛ እዚህ ጋር ፖርት ማፑን እነዚህን አራቱን ኢነብል እናደርጋቸዋለን። ከዛ እዚች ጋር መጨረሻ ላይ አፕላይ እንለዋለን ማለት ነው። ከዛ እንደዚህ አይፒን ተጠቅመን ኮንፊገር ማድረግ እንችላለን። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን አሳውቁኝ። አመሰግናለሁ።